ነሻ ሐሳብ የሚሆነው ያመንክ እንጂ ያላመንክ አትሁን የሚል ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ያመንክ እንጂ ያላመንክ አትሁን። ሲሁላችሁም በማስተዋል ሆናችሁ ተናገሩ ይላል። ያመንክ እንጂ በሉ ያላመንክ አትሁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ይህንን ቃል የተናገረውም ለሐዋርያው ለቅዱስ ቶማስ ነው። እንግዲህ ዛሬ እንደምታውቁት ይህ ሰንበት ምን ብሎ ይታወቃል? ምን ተብሎ ይታወቃል? ዳግም ትንሣኤ ተብሎ ይታወቃል። ዳግም ትንሣኤ ሲባል አንዳንድ ሰዎች ክርስቶስ እንደገና የተነሳ የሚመስላቸው ሰዎች አላችሁ እዚህ ውስጥ እንደዛ የሚያስብ ሰው ሊኖር ይችላል። ዳግም ትንሣኤ ሲባል ግን ክርስቶስ እንደገና ወደ መቃብር ገብቶ ሁለተኛ በሳምንቱ እንደገና ተነሳ ማለት አይደለም። ክርስቶስ የተነሳው አንድ ጊዜ ነው። አንድ ጊዜ ሞቶ የተነሳው አንድ ጊዜ ነው። ሞትን ድል አድርጎ የተነሳው አንድ ጊዜ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ትንቢት አስነግሮ ሱባኤ አስቆጥሮ ነው። ስለመወለዱ፣ ስለመጠመቁ፣ ስለሞቱ፣ ስለ ሕማሙ፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ ዕርገቱ፣ ስለ ዳግም ምጽአቱ ሁሉ በነቢያት ምን ብሏል? እግዚአብሔር ትንቢት አስነግሯል። ስለዚህ የዘመኑ ፍጻሜ በደረሰ ጊዜ ነቢያት የተናገሩት የተቆጠረው ሱባኤ በሞላ ጊዜ እግዚአብሔር ጊዜው ሲደርስ፣ ምክንያቱም እግዚአብሔር ስራ የሚሰራው በጊዜ ነው። በሱ ጊዜ ነው። እግዚአብሔርን የሚያስገድደው አንድም ሰው የለም። እግዚአብሔር በጊዜው ካልሆነ በስተቀር ስራ አይሰራም። ሁሉንም እሱ በወደደና በፈቀደ ጊዜ ነው የሚሰራው። የተናገረውን የማያስቀር የማያደርገውን ደግሞ የማያናግር ልዑል እግዚአብሔር በነቢያት እንዳናገረ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ልጁን ላከ ብሎ ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 4 ላይ እንደነገረን ወደዚህ ዓለም መጥቶ የእኛን ሥጋ ለብሶ ተወለደ። በዚህ ዓለም ተመላለሰ። 3 ዓመት ከ3 ወር እየተመላለሰ በኪደተ እግሩ ምድርን ቀደሳት። ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትዕምርት እየፈወሰ በዚህ ዓለም ተመላለሰ። ደቀ መዛሙርቱንም መረጠ። በመከራ ውስጥ በችግር ውስጥ ያሉትን በአጋንንት እስራት የተያዙትን እየፈወሰ ከቅዱሳት አንስት መካከል ከ36ቱ ቅዱሳት አንስት የደመራቸው ከ72ቱ አርድእት የደመራቸው አሉ። 12ቱን ሐዋርያት ደግሞ ልዩ አድርጎ መረጠ። ጌታችን ኢየሱስ ክርስቶስ በነቢያት እንዳናገረው ተላልፎ የሚሰጥበት ሰዓት በደረሰ ጊዜ ለደቀ መዛሙርቱ ምን አላቸው? የሰው ልጅ በአይሁድ እጅ ተላልፎ ይሰጣል፣ እንደገናም ይነሳል። እነሆ ዓለም ደስ ይለዋል፣ እናንተ ደግሞ ታዝናላችሁ ብሎ ከሞቱ በፊት ለደቀ መዛሙርቱ ነገራቸው። ምንድን ነው ያለው? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል፣ እናንተ ታዝናላችሁ። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበውም። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል ብሎ ለደቀ መዛሙርቱ ተናገረ ጌታ በዮሐንስ ወንጌል ምዕራፍ 16 ከቁጥር 20 ጀምሮ ያለውን ስንመለከት ማለት ነው። ስለዚህ የክርስቶስ መሞትና መነሳት የማይቀር ጉዳይ ነው። ደቀ መዛሙርቱ ግን በጣም አዘኑ፣ ፈሩ፣ ደነገጡ። እንደገና ምን እላችኋለሁ አላቸው ጌታችን፣ አያችኋለሁ። ሐዘናቸው ወደ ምን ይለወጣል? ወደ ደስታ። ጌታችን ኢየሱስ ክርስቶስ ከተያዘበት ከሐሙስ ምሽት ጀምረው ደቀ መዛሙርቱ በብዙ ምጥ ውስጥ ነበሩ። ሴት ምጧ ሲደርስ እንደምትጨነቅ አለ ጌታ፣ እናንተ በምጥ ውስጥ ትሆናላችሁ፣ ታዝናላችሁ፣ ሙሾ ታወርዳላችሁ። ዓለም ግን ምን ይለዋል? ደስ ይለዋል። በዛን ሰዓት የተደሰቱ እነማን ናቸው? ንገሩኝ እንጂ።
ጌታን ይዘው ሰቅለው የተደሰቱ እነማን ናቸው? አይሁድ ናቸው። በዚያን ጊዜ ደግሞ እመቤታችን ድንግል ማርያም ከደቀ መዛሙርቱ ጋር ታዝን ነበረ። ስለዚህ ጌታ እንደተናገረ በሦስተኛው ቀን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል እግዚአብሔር አምላካችን በኃይሉ በስልጣኑ በተዘጋ መቃብር ተነሳ። ክብር ምስጋና ለስሙ ይሁን። አመስግኑት እስቲ። ተነሳ እያልኩ ነው። ሞትን ድል አድርጎ ተነሳ። ከዚያ በኋላ ደቀ መዛሙርቱ አይሁድን ፈርተው በዝግ ቤት ውስጥ ተሰብስበው ሳሉ ነው የሚለው የዮሐንስ ወንጌል ምዕራፍ 20 ላይ ማንም ፈርተው? አይሁድን ፈርተው በዝግ ቤት ተሰብስበው ሳሉ መቃብር ክፈቱልኝ ሳይል በሕቱም መቃብር የተነሳ መድኃኔ ዓለም ኢየሱስ ክርስቶስ በተዘጋ ቤት ገባ ይላል። ምን ባለቤት? በተዘጋ ቤት ገባ። መቼም ቤት ሲገባ ወይ በር አንኳኩቶ በር አስከፍቶ ነው ሰው የሚገባው አይደል? በክርስቶስ ፊት ግን የተዘጋ በር ራሱ በሱ ፊት አይዘጋም። እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ መልአኩ ቅዱስ ጴጥሮስን ከስር ሲያወጣው በሩ አውቆ ተከፈተለት ነው የሚለው። በሩ አውቆ ምን አለ? እንኳን በሱ ፊት በመላእክቱ ፊት እንኳን በር ምን ይላል? አውቆ ይከፈታል። ጌታችን ኢየሱስ ክርስቶስ ግን በሩም ሳይከፈት በተዘጋ በር ነው የገባው። ለምን? መለኮት የተዋሃደው ሥጋ ነውና። በመለኮት ፊት ተራራው ይቀልጣል፣ በሩ ይቀልጣል፣ ቤቱ ይቀልጣል። በሱ ፊት ሁሉ ነገር ይቀልጣል። እሱን የሚገድበው ምንም የለም። በተዘጋ በር ገባና ሰላም ለእናንተ ይሁን አላቸው ደቀ መዛሙርቱ። ደስ አይልም? ይህ ቃል በምጥ ውስጥ ያለ ሰው፣ በመከራ ውስጥ ያለ ሰው፣ በሐዘን ውስጥ ያለ ሰው፣ ሰላም ለራቀው ሰው ሰላም ለእናንተ ይሁን የሚለው ቃል እንዴት አስደሳች ነው! ለዚያውም የተነገረው ከሰላም ባለቤት ከኢየሱስ ክርስቶስ ነው። ደቀ መዛሙርቱ ጌታን ባዩት ጊዜ ደስ አላቸው ይላል። ምን አላቸው? ደስ አላቸው። አላመኑም ነበረ። አሁን ግን ጌታ ያላቸው ሆነ። እንደገና ምን እላችኋለሁ ብሏቸዋል? አያችኋለሁ፣ ሐዘናችሁ ወደ ደስታ ይለወጣል ብሏቸው ነበርና ጌታ ሰላም ለእናንተ ይሁን ሲል ሐዋርያት ሐዘናቸው ወደ ደስታ ተለወጠ። ዛሬም ወዳጆች በሐዘን ውስጥ ያሉ ሰዎችን፣ በችግር ውስጥ ያሉ ሰዎችን ችግራቸውን ረግጦ ኢየሱስ ክርስቶስ መጥቶ ሰላም ለእናንተ ይሁን ይበላቸው። ዛሬም ዓለም የተዘጋባቸው፣ በር የተዘጋባቸው፣ የመከራ ናዳ የተጫናቸው፣ በብዙ ችግር ውስጥ በጨለማ ውስጥ ሆነው የሚያለቅሱ በዚህ ሰዓት ብዙ ሰዎች ይኖራሉ በምድር ላይ። እግዚአብሔር አምላክ ሰላም ለእናንተ ይሁን ይበላቸው። የተዘጋባቸውን ችግር ሁሉ አስወግዶ እግዚአብሔር ሰላም ለእናንተ ይሁን ይበላቸው። እዚህ ውስጥም ያላችሁ የተጨነቃችሁ ካላችሁ እንደ ደቀ መዛሙርቱ ሰላም ለእናንተ ይሁን ይበላችሁ። የእሱ ሰላም ዓለም እንደሚሰጠው ሰላም አይደለም። ሰላሜን እሰጣችኋለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጣችሁ አይደለም አለ ጌታ። ዓለም የሚሰጠው ሰላም ጠዋት ሰጥቶ ከሰዓት በኋላ ወይም ማታ የሚነሳው ነው። ዛሬ ሰጥቶ ነገ የሚነሳን ሰላም ነው። እግዚአብሔር ሰላም ሲሰጥ ግን ለዘላለም አንታወክም። ክብር ምስጋና ለስሙ ይሁን። ከዚያ በኋላ ምትሃትም መሰላቸው ይላል። ምን መሰላቸው? ያስደነግጣል። በተዘጋ በር ሲገባ ምትሃት መስሏቸው ደነገጡ ይላል። ምትሃት አይደለም፣ እኔ ነኝ፣ ኑ ዳሱኝ አላቸው ጌታ። ኑ ምን በሉኝ? ዳሱኝ አላቸው። ምክንያቱም መለኮት አይዳሰስም። ይዳሰስ ማን ነው? ንገሩኝ እንጂ ሥጋ ነው አይደል? ሥጋ ደግሞ በተዘጋ በር ይገባል? አይገባም። በተዘጋ በር መግባቱ መለኮቱ ከሥጋ ጋር ተዋህዶ መነሳቱን ሲያስረግጥ ነው። ኑ ዳሱኝ ማለቱ ደግሞ መለኮት አይዳሰስም። የተነሳው ሥጋን ትቶ ሳይሆን መለኮት ከሥጋ ጋር ተዋህዶ የተነሳ መሆኑን ሲያረጋግጥላቸው ምን በሉኝ አለ ጌታ?
ኑ ዳሱኝ አለ። ዳሰሱ፣ አመኑ። ምታት ነው ብለው እንዳይጠራጠሩ ከነርሱ ጋር በላ ጠጣ ይላል። ስለዚህ ደቀ መዛሙርት ምን አሉ? አረጋገጡ። ከዚያ በፊት ሴቶችም ነግረዋቸዋል፣ አላመኑም። ሄደዋልም እነ ቅዱስ ጴጥሮስ እየሮጡ ወደ መቃብር ሄደው መቃብሩ ባዶ ሆነው አግኝተውታል፣ አላመኑም። ምን ሚል ወሬ ይወራ ነበር በአይሁድ መካከል? ደቀ መዛሙርቱ ሰርቀውት ነው የወሰዱት እንጂ አልተነሳም የሚል ወሬ ደግሞ ከተማውን አውቆታል። ስለዚህ ደቀ መዛሙርቱ ለማመን ተቸግረው ሳለ ጌታችን ኢየሱስ ክርስቶስ ኑ አረጋግጡ አላቸው። ምክንያቱም የክርስቶስን ትንሣኤ ደቀ መዛሙርቱ ካላመኑ ለዓለም ሊሰብኩ ይችላሉ? አይችሉም። ስለዚህ ጌታችን በእርግጠኛነት ትንሣኤውን አምነው ለዓለም እንዲሰብኩ ማድረግ ስለነበረበት ኑ ዳሱኝ ብሎ የእውነት የተነሳው እሱ መሆኑን አረጋገጠላቸው። አሁን በዚህ ጊዜ ግን ሐዋርያው ቅዱስ ቶማስ በመካከላቸው አልነበረም። ጌታም ከተገናኛቸው በኋላ ይሰወራል። ከዚያ በኋላ እንደ ድሮ አብሯቸው አይኖርም። በዚህ በዘመነ ትንሣኤው 3 ጊዜ ነው የተገለጠላቸው ጌታችን። ስለዚህ ይህ የመጀመሪያው ነው። በኋላ ቶማስ አልነበረምና ጌታን እኮ አገኘ ነው፣ ከሙታን ተነስቶ እኮ አየነው፣ ዳሰስ ነው፣ ከእርሱ ጋር በላን ጠጣን ሲሉት እኔ የተወጋ ጎኑን የተቸነከሩ እጆቹን እግሮቹን ካላየው ጣቴንም በዛ ካላስገባው ምን አልልም ማለት ቶማስ አላምንም ማለት። ስለዚህ ይህንን ያውቃልና የሰውን ልብ መርምሮ ሚያውቅ እግዚአብሔር አምላካችን ከደቀ መዛሙርቱ መካከል አንዱ እንዲጠፋበት ስለማይፈልግ ደግሞ ምስክሮች ትሆናላችሁ ስላላቸው ከደቀ መዛሙርቱ መካከል ይሁዳ ተለይቶበታል። ለይሁዳ ብዙ ዕድል ሰጥቶታል ኢየሱስ ክርስቶስ። ነገር ግን ይሁዳ የመመለስ ልብ ስለሌለው አልተመለሰም። ከደቀ መዛሙርቱ ከ12ቱ አንዱ ጎሎበታል። አሁን ደግሞ በጥርጥር ቶማስ እንዳይጎል ስለፈለገ ኢየሱስ ክርስቶስ እንደገና ደቀ መዛሙርቱ በተሰበሰቡበት ቶማስም አብሯቸው ባለበት ምን አለ? እንደዚያው መጀመሪያ እንደተገለጠላቸው በተዘጋ በር ገባ። ሰላም ለእናንተ ይሁን አላቸው። ከዚያ በኋላ ቶማስን ና ጎኔን፣ የተወጋ ጎኔን፣ የተቸነከሩ እጆችን እግሮችንም ዳስና እመን አለው። ምክንያቱም አሁን አስቡት፣ ከሐዋርያቱ መካከል ቶማስ የክርስቶስን ትንሣኤ ባያይና ባያምን ኖሮ በዓለም ላይ በጣም ብዙ ችግር ይሆን ነበር። ትንሣኤውን ለመስበክ እንዴት አይነት አስቸጋሪ ይሆን ነበር። እንኳን ከደቀ መዛሙርቱ አንዱ እኔ አላየሁም ቢል ቶማስ ሐዋርያት ሲሉ ሰምቻለሁ እንጂ እኔ ምንም አላየሁም፣ ሐዋርያት ነግረውኛል፣ ግን ክርስቶስ መነሳቱን አይቼ አላረጋገጥኩም ብሎ ቢሰብክ ብዙ መለያየት ይሆን ነበር። ዛሬ በክርስቶስ ትንሣኤ ላይ እንኳን በሐዋርያት መካከል መለያየት ኖሮ ዛሬም ትንሣኤውን የማያምኑ ብዙ ሰዎች እኮ አሉ። የአይሁድ ወሬ ያሳመናቸው ክርስቶስ አልተነሳም፣ ደቀ መዛሙርቱ ሰርቀውታል ብሎ የተወራው ወሬ ሕሊናቸውን የያዛቸው አሉ። ስለዚህ ቶማስ በጥርጥር ከሐዋርያቱ እንዳይለይ፣ ደግሞስ ቶማስ ካላረጋገጠ ምን ብሎ ሊሰብክ ነው? ሐዋርያት አየን ብለው ሲሰብኩ እሱ ምን ሊል ነው ማለት ነው? ሰማሁ ሊል ነው አይደል? ስለዚህ በጣም ከባድ ነው ለሱ። አባታችን ቅዱስ ዮሐንስ ዛሬ በንፍቅ ዲያቆኑ ሲነበብ የሰማችሁት የሕይወትን ቃል እነሆ እንሰብክላችኋለን፣ በዓይኖቻችን ያየነውን በእጆቻችን ምን ያልነውን አለ የዳሰስነውን የእውነትን ቃል እናወራላችኋለን አለ። ስለዚህ ዮሐንስ አየው ዳሰስኩ ብሎ ሲያወራ ቶማስ ምን ሊል ነው ማለት ነው? ሰማሁ እያለ ሊሰብክ ነው። ስለዚህ ጌታችን መጣና ናዳሰኝ አለው። ቶማስ ዳሰሰ። ያን ጊዜ እጁ እንደ ጅማት ተኮማተረ ይላሉ አባቶቻችን። በትርጓሜ ነው የተጻፈው። ያን ጊዜ ቶማስ ደነገጠና ምን አለ? ጌታዬ አምላኬ አለ።
ጌትነቱን አምላክነቱን አመነ ቶማስ። ሳይንስ ምንድን ነው የሚለው? ማየት ማመን ነው አይደል? ማየት ማመን ነው ይላል። እምነት ግን በማየት ፕሩፍ በማድረግ አይደለም። እንደው ቶማስ እንዲያምን ነው እንጂ እምነት ከምንድን ነው ይላል መጽሐፍ? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የተባለው። አሁን ዛሬ እኛ አይተን ያመን ነው አይደለም አይደል? ከዛ በኋላ ጌታችን ምን አለው ለቶማስ? ያመንክ እንጂ ያላመንክ አትሁን። ካላመንክ የትንሣኤ ምስክር ልትሆን አትችልም። አንተ ስላየኸኝ አመንክ አለው ጌታችን። ሳያዩ የሚያምኑ ግን ምንድናቸው አለው? ብፁዓን ናቸው አለ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የተባለው ለዚህ ነው። ስለዚህ እምነት ማለት ያላዩትም እንዳዩት አድርጎ ማመን ነው እንጂ እንደ ሳይንስ ፕሩፍ አድርጎ አረጋግጦ አይደለም። እምነት ያየነውንማ ምን እምነት እንለዋለን ይላል ቅዱስ ጳውሎስ። አንድ ሰው ካየውማ ምን እምነት አይቶታል ኦልሬዲ በቃ። ያላዩትን ማመን ነው እምነት የሚባለው። ዛሬ አሁን መንግስተ ሰማያትን አይተናታል ክርስቲያኖች? አላየናትም አይደል? ግን በእምነት አይን ምን እንላታለን? እናያታለን፣ እናፍቃታለን በእምነት አይን። ስለዚህ ያመንክ እንጂ ያላመንክ አትሁን አለ። ወዳጆች ያለ እምነት እግዚአብሔርን ማስደሰት አይቻልም። እምነት የሁሉ መሰረት ነው። እምነት ከሌለ ድካማችን ሁሉ ከንቱ ነው የሚሆነው። በዚህ በዕብራውያን ምዕራፍ 11 ቁጥር 6 ላይ አባታችን ቅዱስ ጳውሎስ ምንድን ነው የሚለው? ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያመን ዘንድ ያስፈልገዋል። ስለዚህ ያመንክ እንጂ ያላመንክ አትሁን። ወዳጆች ክርስቲያኖች፣ በልባችሁ ስለ ሃይማኖታችሁ ትንሽ ጥርጥር ከገባች አታውሏት፣ አታሳድሯት። ሊቃውንቱን ፈልጋችሁ ጠይቁ፣ ተረዱ። መጻሕፍትንም መርምራችሁ አንብባችሁ ተረዱ እንጂ ትንሽ የጥርጥር መንፈስ በልብ ውስጥ ካለች እያደረች ምን ታደርጋለች? ትበላለች፣ እንደ ማዕበል ትወስዳለች። ስለዚህ ኢየሱስ ክርስቶስ የቶማስን ጥርጥር ወዲያውን ያስወገደለት። ለአንድ ሰው ብዬ አልገለጥም አላለም ኢየሱስ ክርስቶስ። የአንድ ሰው ነፍስ ይገደዋል አምላካችን። ዛሬም የአንድ ሰው ነፍስ፣ የአንድ በግ ነፍስ እንዳይጠፋ፣ ከበጎቹ መካከል አንዱ እንዳይባዝን ይወዳል እግዚአብሔር። ከልጆቹ ማንም እንዲጎል አይፈልግም። ምንድን ነው ያለው ጌታችን በመጨረሻው ጸሎቱ በዮሐንስ ወንጌል ምዕራፍ 17 ላይ በጸለየው? እኔና አንተ አንድ እንደሆን ይላል አብ፣ በፍቅርህ አንድ አድርጋቸው ነው ያለው። ምን በላቸው? አንድ አድርጋቸው። ሐዋርያቱን ብቻ አይደለም ወዳጆች፣ እስከ ዓለም መጨረሻ ድረስ የሚነሱ ክርስቲያኖችን ሁሉ በፍቅርህ አንድ አድርጋቸው። አንድ ያድርገን መድኃኔዓለም። በእምነት መካከል መለያየትን የሚያመጣውን ክፉ መንፈስ፣ በዘር የሚለያየንን፣ በወንዝ የሚለያየንን ክፉ መንፈስ እግዚአብሔር ያስወግድልን። ኢየሱስ ክርስቶስ ወደ አባቱ የጸለየልን ጸሎት ይድረሰን። በእውነት ክርስቲያኖችን ሁሉ አንድ ልብ የሚያደርግ መንፈስ አብ፣ ወልድ፣ መንፈስ ቅዱስ በምንም ሊለያዩ አይችሉም። እኔ እናንተ አንድ እንደሆንክ ነው ያለው። አብና ወልድ መንፈስ ቅዱስ እንደማይለያዩ ክርስቲያኖችም በዚያው መጠን ነው መለያየት የሌለባቸው። ያመንክ እንጂ ያላመንክ አትሁን አለው። ሐዋርያው ቅዱስ ቶማስም አመነ፣ አረጋገጠ። ከዚያ በኋላ በልቡ ምንም ጥርጥር አላደረበትም። ከዚያ በኋላ ቶማስ እስከ ሕይወቱ ፍጻሜ ድረስ የክርስቶስን ትንሣኤ እየመሰከረ በሰማዕትነት ነው ያለፈው። በህንድ ሀገር ነው ሀገረ ስብከቱ። መጨረሻ እንዲያውም በገድሉ ላይ በገድለ ሐዋርያት ላይ እንደተጻፈው ቶማስ ያለፈው ይገርማችሁ፣ ቆዳውን ገፈው በቁስሉ ላይ ጨው ነስንሰው በቆዳው ውስጥ አሸዋ ሞልተው አሸክመውት በከተማ ያዞሩት ነበር። ስለዚህ ስለ ክርስቶስ ምንም አይነት መከራ ለመቀበል ወደኋላ አላለም። ቶማስ ምን ስላለ ንገሩኝ? ምን ስላለ? ስላመነ ነው። ክርስቲያኖች ዛሬም እኛ እምነት ካለን ካመንን በሕይወታችን የሚደርሰውን
በሃይማኖታችን ምክንያት የሚመጣውን መከራ ለመታገስ ወደኋላ አንልም። ስለዚህ ያመንክ እንጂ ያላመንክ አትሁን ነው የትምህርታችን ርዕስ። የዛሬው በዓል ዋናው ቁልፍ መልእክት ምን ማለት ነው? ያመንክ እንጂ ያላመንክ አትሁን። ሌላው ቁልፍ መልእክት ደግሞ ሳያዩ የሚያምኑ ምንድናቸው አለ? ብፁዓን ናቸው። እኛ አልነበርንም፣ ክርስቶስን በአካል አላየነውም። ሐዋርያት የሰበኩትን ስብከት አምነን ይኸው ተቀብለን በስሙ ተሰብስበናል። ክብርና ምስጋና ለስሙ ይሁን። ስለዚህ የዛሬው ዕለት ዳግም ትንሣኤ የተባለው ጌታችን ኢየሱስ ክርስቶስ ለቶማስ ሲል ድጋሜ ተገልጦ ሐዋርያቱን ያጽናናበት፣ ቶማስን ያስተማረበት፣ ቶማስን ያሳመነበት፣ ሐዋርያቱንም ደግሞ ምስክሮቼ ትሆናላችሁ ብሎ ያበረታበት ዕለት ነውና እግዚአብሔር አምላካችን ይህን ዕለት የፍስሐ የደስታ በዓል ያደርግልን። ወርኃ ትንሣኤውንም አስፈጽሞ ደግሞ ለብርሃነ ዕርገቱ ሁላችንንም ያደርሰን አምላካችን።